በየመን በተፈጠረው ችግር ምክንያት ህይወታቸው አደጋ ላይ የወደቁትን ዜጎች ወደ ሀገር የመመለስ ስራ በውጭ ጉዳይ ሚኒስቴር በኩል ሲከናወን ቆይቷል። አብዛኞቹ ሴቶችና ህጻናት የሆኑ 46 ኢትዮጵያውያንም ዛሬ ማለዳ አዲስ አበባ ገብተዋል። ከተመላሾቹ መካከል ወይዘሮ ሶፊያ አሊና አቶ ፍጹም ብርሃን ቆባይ እንዳሉት መንግስት ዜጎቹን ከአደጋ ቀጠና ለማስወጣት ጥሪ አስተላልፎ መስገባ ቢያካሂድም በየመን ምንም እንቅስቃሴ ማድረግ አስጊ በመሆኑ በርካቶች አሁንም መውጣታው እየተቸገሩ ይገኛሉ። ማለት ነው ከተመዘገብን ቆይተናል፣ ግን ይጠሩናል፣ ዛሬ አይሆንም ይሉናል። በወራችን ነው ወደዚህ መምጣት ይቻላል። ግን ብዙዎች እዛ እየተሰቃዩ ነው ያሉት፣ ቤት እየፈረሰባቸው ነው ያሉት፣ እየተመቱ ነው ያሉት፣ የሞቱ ህጻናቶችም አሉ እና በቃ በላያችን ላይ ቤት እየፈረሰ ነው ያለው። ሰው ስራ የለውም፣ እንከራተታል። ቢያንስ ኤርፖርት እንኳን ተጠርቶ ሰው ብዙ ብር አውጥቶ ሄዶ አያገኝም። ያን ነገር ይመለሳል። 2 ጊዜ 3 ጊዜ ከኤርፖርት ተመልሰናል። ስራ የለም፣ ትራንስፖርት የለም። ኢትዮጵያ ኤምባሲ በኩል ጥረት በማድረግ 3 ጊዜ 4 ጊዜ ተጠርተን እየተመላለስን መንገዱ የአየር ሁኔታ ችግር ስለሆነ አሁን በተሳካ ሁኔታ እዚህ ሀገራችን ለመድረስ በቅተናል። የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ተወልደ ሙሉጌታ በበኩላቸው ከየመን ብቻም ሳይሆን ሊቢያን ጨምሮ ችግር ካለባቸው ሁሉም አካባቢዎች ዜጎችን ወደ ሀገር የመመለስ ስራ ተጠናክሮ እንደሚቀጥል ተናግረዋል። መንግስት በተለይ በየመን አካባቢ በተፈጠረው ችግር ምክንያት አደጋ ላይ ያሉ ዜጎችን ለማስወጣት ወስኖ ሲንቀሳቀስ መቆየቱ ይታወቃል። ቀደም ሲል በመቶ የሚቆጠሩ ኢትዮጵያውያን ገብተዋል። ዛሬ ደግሞ እንደምትመለከቱት 46 አሁን ደርሰዋል። ከሰዓት በኋላም ደግሞ 27 ተጨማሪ ሰዎች ከየመን ይመጣሉ። ከየመን ብቻም ሳይሆን ችግር ካለባቸው አካባቢዎች ሊቢያንም ጨምሮ እንደዚሁ የሚመጡ ኢትዮጵያውያን አሉ። በቅርቡ ጠቅላይ ሚኒስትር ኃይለማርያም ደሳለኝ የዓለም አቀፍ ስደተኞች ጉዳይ ድርጅት ኃላፊዎችን ተቀብለው ባነጋገሩበት ወቅት ዜጎችን ችግር ካለባቸው ሀገራት በማስወጣት ጉዳይ ላይ መምከራቸውንና በዚህ መሰረት ከነዚሁ ተቋማት ጋር በትብብር እየተሰራ መሆኑንም ኃላፊው ተናግረዋል። በተያያዘ ዜና የኢፌዴሪ መንግስት በሊቢያ በደቡብ አፍሪካና በየመን አስቸጋሪ ሁኔታ ውስጥ የሚገኙ ኢትዮጵያውያን ዜጎችን ወደ ሀገር ቤት ለመመለስ የሚደረገውን ጥረት በቀጠለበት በአሁኑ ወቅት በሶስቱም ሀገራት የሚገኙ ዜጎች ካይሮ፣ ፕሪቶሪያና ሰንዓ በሚገኙ የኢትዮጵያ ኤምባሲዎች በመመስገብ ላይ ናቸው። ሆኖም በተለይ በማህበራዊ ድረገጾች የተሳሳቱ ስልኮች እየተሰራጩ ዜጎችን ወደ ሀገር ቤት ለመመለስ የሚደረገው ጥረት ላይ እንቅፋት እየፈጠሩ ይገኛሉ። ስለሆነም ተመላሽ ዜጎችን እየመዘገቡና ወደ ሀገር የመመለሱን ስራ በማከናወን ላይ ያሉት የእነዚሁ 3 ሀገራት የኢፌዴሪ ኤምባሲዎች ትክክለኛ ስልኮች የሚከተሉት መሆናቸውን አውቀው ዜጎች ተገቢውን አገልግሎት እንዲያገኙ የኢፌዴሪ ውጭ ጉዳይ ሚኒስቴር የላከው መግለጫ አመልክቷል።